ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የዲጂቴክ ቤተሰቦች ዛሬም በሌላ ክፍል ተገናኝተናል ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንደዚሁም የደወል ምልክቱን በመጫን ለዚህ ጠቃሚ ቻናል ቤተሰብ እንድትሆኑ እጋብዛችኋለሁ ማለት ነው። የባለፈውን ተከታታይ ቱቶሪያሎች ያላያችሁ ካላችሁ ደግሞ ሊንክ ዲስክሪፕሽን ላይ ስለማስቀምጥላችሁ ከዚህ ቪዲዮ ስር ያለውን ዲስክሪፕሽን ተጠቅማችሁ ሊንክ ተጠቅማችሁ የባለፉትን ተከታታይ ቱቶሪያሎች ማየት ትችላላችሁ ማለት ነው። በቀጥታ ወደ ዛሬው ትምህርታችን እንለፍ። ኦኬ ስለዚህ እዚህ ጋር ተርሚናል ላይ እንደምታዩት ስኩል የሚለው ዳታቤዝ ውስጥ ነው ያለሁት። ባለፈው የተወሰኑ ነገሮችን መዝግበን ነበር። ዛሬ ደግሞ አንድ ዳታ እየመዘገብን ሌሎች ዳታ ታይፖችን በደንብ የምናይ ይሆናል ማለት ነው። ስለዚህ ዲቢ ስቱደንትስ የሚል ኮሌክሽን ነው ያለን። ስለዚህ ኢንሰርት ዋን የሚለውን እንጠቀምና እዚህ ውስጥ የአንድን ተማሪ መረጃ እየመዘገብን የተለያዩ ዳታ ታይፖችን እናያለን ማለት ነው። መጀመሪያ ብራኬት ውስጥ መሆን አለብን። ከዛ በከርሊ ብሬስ ውስጥ መሆን አለበት ባለፈው እንዳየነው። ስለዚህ እዚህ ውስጥ እገባለሁ። የመጀመሪያው ዳታ ታይፕ እንግዲህ ምን ይባላል? ስትሪንግ ይባላል። ስትሪንግ የምንለው ኤኒ ዳታ ታይፕ ዊዝኢን ሲንግል ኮት ኦር ደብል ኮት፣ በሲንግል ኮት ወይም በደብል ኮት ውስጥ ያለ ማንኛውም ዳታ ምን ይባላል? ስትሪንግ ይባላል። ስለዚህ ቴክስት ሊሆን ይችላል፣ ቴክስት ከቁጥር ጋር ሊሆን ይችላል። ብቻ በሲንግል ኮት እና በደብል ኮት ውስጥ የሚቀመጥ ያስገባነው ዳታ ስትሪንግ ይባላል ማለት ነው። ስለዚህ ለምሳሌ ተማሪው ስም አበበ እንበለው። በዚህ በሲንግል ኮት ኦር በደብል ኮት የምናስቀምጠው ከሆነ ስትሪንግ እንለዋለን ዳታ ታይፕን ማለት ነው። ሁለተኛው ዳታ ታይፕ ደግሞ ኢንቲጀር ነው። ኢንቲጀር ማለት ቁጥር በነጥብ ያልተገለጸ ማንኛውም ቁጥር ኤዘር ኔጌቲቭ ኦር ፖዚቲቭ ኢንቲጀር እንለዋለን። እሱ ባለፈውም እንዳየነው ለምሳሌ ኤጅ ስናስገባ ምንም አይነት ኮቴሽን አንጠቀምም። ማነው ይሄ ኢንቲጀርን ዝም ብለን ነው የምንጠቀመው። ለምሳሌ እድሜው 23 ቢሆን ያበበ ኖርማሊ እንደዚህ እናስቀምጠዋለን። ስለዚህ አሁን የተጠቀምነው ዳታ ታይፕ ኢንቲጀር ነው ማለት ነው። ሌላ ደግሞ ስለ ጂፒኤ ወይም ደግሞ ስለ ሪዛልት ስናወራ በቁጥር ነው። ባለፈው ሪዛልት ነው ያልነው ኦር ስኮር። ይሄ አበበ የተባለው ተማሪ ስኮር ያደረገው ውጤት ኢንቲጀር ላይ ሆን ይችላል ኦር ኖርማሊ ናቹራል ነምበር ኦር ሆል ነምበር ላይ ሆን ይችላል፣ በነጥብ ሊገለጽ ይችላል። ስለዚህ ለምሳሌ 94.5 ቢሆን ስኮር ያደረገው ይሄ ዳታ 94.5 የሚባለው ደብል በሚባል የዳታ ታይፕ አይነት ይካተታል ማለት ነው። ስለዚህ ደብል የሚለውን ዳታ ታይፕ ተጠቅመናል ማለት ነው። ሌላው ደግሞ ኦን ኦፍ ወይም ደግሞ ኤዘር ትሩ ኦር ፎልስ ሪስፖንስ ያለው ዳታ ታይፕ ደግሞ ቡሊያን ይባላል። በሌሎች ፕሮግራሚንግ ላንጉጆች የምናውቀዋለን። ስለዚህ የሆነ ዳታ በትሩ ኦር በፎልስ ሪፕሬዘንት የሚደረግ አይነት ዳታ ከሆነ ቡሊያንን እንጠቀማለን። ለምሳሌ ይሄ አበበ የሚባለው ተማሪ ሬጉላር ነው ወይስ ደግሞ የዊክንድ ተማሪ ነው የሚለውን ለመግለጽ ለምሳሌ ሬጉላር አበበ ሬጉላር ተማሪ ከሆነ ትሩ እንላለን እዚህ መልሱን ማለት ነው። ሬጉላር ካልሆነ ደግሞ ፎልስ እንላለን። ስለዚህ ለምሳሌ አበበ ሬጉላር ባይሆን ምንድነው የሚሆነው መልሱ? እዚህ ጋር ፎልስ እንለዋለን ማለት ነው። ፎልስ እንለዋለን። ስለዚህ ትሩና ፎልስ ተብሎ የሚገለጽ ዳታ ምን ተብሎ ነው የሚጠራው? ቡሊያን ዳታ ታይፕ ይባላል ማለት ነው። ሌላው ስለ ዴት ነው። ቀን ራሱን የቻለ ዳታ እንደ ዳታ ታይፕ ነው የሚቆጠረው። ስለዚህ ይሄ ተማሪ የተመዘገበበት ቀን ቢኖር ለምሳሌ ሬጂስትሬሽን ዴት ብለን እንደዚህ ሬጂስትሬሽን ዴቱ የተመዘገበበትን ቀን በዩቲሲ ታይም ስታምፕ ማስቀመጥ እንችላለን። ለምሳሌ 2026 ዳሽ ምናምን አድርገን ወሩ ምናምን ማስቀመጥ እንችላለን። ኦር ደግሞ የዛሬውን ዳታ አሁን ይሄን ዳታ ስመዘግብ ያለውን ታይም ራሱን እንዲያስገባልኝ ከፈለኩ ደግሞ ኒው ዴት የሚል ሜትድ አለ። እሱን እንወስዳለን ማለት ነው። ኒው ዴት በዚህ መንገድ እንደዚህ ብታስገቡት ይሄን ዳታ የመዘገባችሁበትን ሰዓት ራሱ አውቶማቲካሊ ምን ያደርግላችኋል? ይወስድላችኋል። ስለዚህ አንዱ ዳታ ታይፕ ዴት ነው ማለት ነው። ዴት ወይ ደግሞ ማኑዋሊ ቅድም እንደነገርኳችሁ 2026 ዳሽ ጃንዋሪ ከሆነ 01 አሁን ያለንበት ፌብሩዋሪ ስለገባን 02 ብለን ዴቱን ማስቀመጥ በዛ መንገድ ከነሰዓቱ ማስቀመጥ እንችላለን።
ከረንት ታይሙን ከፈለግን ግን ኒው ዴት የሚለውን እንጠቀማለን ማለት ነው። ሌላው ደግሞ ነል የሚባል አለ። ይሄ ምንድነው? ቫልዩ የሌለው ወይም ደግሞ ቫልዩ ሚስ የተደረገ ወይም በምንመዘገብበት ሰዓት ቫልዩ የዛ ቫልዩ እርግጠኛ ሆኖ የማይታወቅ ከሆነ ኢምፒቲ አድርገን ማለፍ ይኖርብናል። ስለዚህ ነል የሚባል ምን አለ ዳታ ታይፕ አለ ማለት ነው። እሱ ለምሳሌ እነዚህ ተማሪዎች ግራጁዌሽን ዴታቸው ቀድሞ የማይታወቅ ከሆነ የግራጁዌሽን ዴቱ ፊክስ ያልተደረገ ከሆነ ምን እናደርጋለን? ግራጁዌሽን ዴት ካልን በኋላ ነል የሚል ቫልዩ እንሰጠዋለን። ነል ማለት ኢምፒቲ አድርገን አለፍ ነው። በዚህ ሰዓት እኛ ዳታውን በምንመዘግብበት ሰዓት የዛን ዳታ ቫልዩ እርግጠኞቹን አናቀውም ማለት ነው። ወይ ደግሞ ሌላ ጊዜ እንትን ልንለው ፈልገናል። ስለዚህ ቫልዩ የማይኖረው ከሆነ ነል ብለን ማስቀመጥ እንችላለን ማለት ነው። ሌላው ዳታ ታይፕ ብዙ ቫልዩዎችን ባንዴ ለአንድ ለአንድ ኪ መስጠት ከፈለግ ለምሳሌ ኮርስ ይሄ አበበ የሚባለው ተማሪ ብዙ ኮርሶችን ሊማር ይችላል። አንድ ኮርስ ሊሆን አይችልም፣ ብዙ ኮርሶችን ሊማር ይችላል። ስለዚህ ብዙ ቫልዩ ስለሚኖረው የምንጠቀመው ዳታ ታይፕ አሬ ይሆናል ማለት ነው። አሬ ደግሞ በስኩዌር ብራኬት ውስጥ እናደርገውና በስኩዌር ብራኬት ውስጥ እናደርገዋለን። እዚህ ስኩዌር ብራኬት ውስጥ የፈለግነውን ቫልዩ መስጠት እንችላለን። ለምሳሌ የኮርሶቹ ስም ስትሪንግ ነው ሊሆን የሚችለው በኮቴሽን ለምሳሌ ኤችቲኤምኤል ሊሆን ይችላል ኮርሱ ኤችቲኤምኤል ኮቴሽኑን ዘጋዋለሁ። ኮማ ብዙ ቫልዩ ካለን አሬ እንጠቀማለን ማለት ነው። እንደ ሌሎች ፕሮግራሚንግ ላንጉጆች ጃቫስክሪፕት ሊሆን ይችላል። ጃቫስክሪፕት ኮቴሽንን ዘጋና ኮማ አድርገን አሁንም ሌላ ሶስተኛ ኮርስ እየወሰዱት ያለው ካለ ለምሳሌ ሲኤስኤስ በዚህ መንገድ ማለት ነው። ከጨረስ እዚህ ጋር እናቆማለን። ካልሆነ ደግሞ ኮማ ኮማ እያደረግን ብዙ ቫልዩዎችን ምን ማድረግ እንችላለን? መስጠት እንችላለን ማለት ነው። ኦኬ ሌላው ዳታ ታይፕ ደግሞ ኒስትድ ሆኖ የምንሰጠው ዳታ ታይፕ ለምሳሌ እንደ አድሬስ አይነት ከሆነ ዳታ ታይፑ ኦብጀክት ተብሎ ይጠራል። ኦብጀክት ተብሎ ይጠራል። እንዴት አይነት ዳታዎች ላይ እንደምንጠቀመው እሱን አሳያችኋለሁ። ለምሳሌ የዚህ ተማሪ አድሬስ በአንድ ሪስፖንስ ወይም ደግሞ በአንድ ቫልዩ ብቻ የሚገለጽ አይደለም። ስለ አድራሻ ስናወራ ብዙ ነገሮችን ልንገልጽ ስለምንችል ማለት ነው። ስለ አድራሻ ስናወራ ለምሳሌ እንደዛ አይነት ነገር ከሆነ የምንጠቀመው ከርሊ ብሬስ ነው። ከርሊ ብሬስ ውስጥ መጀመሪያ ከርሊ ብሬስ ውስጥ እንገባለን። ከዛ በኋላ የፈለግነውን ቫልዩ መጥቀስ እንችላለን። ለምሳሌ ስትሪት ስትሪንግ ነው ሊሆን የሚችለው ዳታ ታይፑ። ስትሪት ነምበር ሊኖረው ይችላል። ለምሳሌ እንደዚህ ብለን አዲስ እንበለው። የሆነ ሳምፕል ነው ዝም ብዬ እየሰጠው ያለሁት። ከዛ ቀጣይ ስለ አድራሻ ስናወራ ደግሞ ዝቅ ስንል ስለ ሰብ ሲቲ ምናምን ልናወራ እንችላለን፣ ወይ ስለ ሲቲ ኦር ስለ ከተማው ልናወራ እንችላለን። ስለዚህ ሲቲ ስትሪንግ ነው ይሄም ሊሆን የሚችለው አዲስ አበባ። ከዛ ወረድ ስንል ደግሞ ዚፕ ኮድ ሊኖረው ስለሚችል ዚፕ ብለን የቀጥታ የዚፕ ኮዱን የሆነ ቁጥር ዝም ብለን እንደዚህ እንሰጠዋለን። በዚህ መንገድ የምናስገባው ዳታ ኦብጀክት ይባላል። እንደምታዩት ኒስትድ የሆነ ነው። አድሬስ የሚለው ውስጥ ሌላ ከርሊ ብሬስ አለ። በከርሊ ብሬስ ውስጥ ደግሞ ምንድነው ይሄ ኪ ቫልዩ የሆኑ ፔር የሆኑ ቫልዩዎችን በዚህ መንገድ እናስገባለን ማለት ነው። ስለዚህ እነዚህን እና የመሳሰሉትን ዳታ ታይፖች ማን ላይ እንጠቀማለን ማለት ነው? መንጎዲቢ ላይ ልንጠቀም እንችላለን። ይሄን ኢንሰርት ዋል ላይ ሰፊ ስለሆነ ጊዜ እንዳይፈጅብን ነው በአንድ ያሳየዋችሁ። ኢንሰርት ሜኒ ያርጋችሁ ብዙ ዳታዎችን በዚህ መንገድ ባለፈው እንዳሳየዋችሁ ምን ማድረግ ትችላላችሁ? ኢንሰርት ማድረግ ትችላላችሁ ማለት ነው። ከጨረሳችሁ በኋላ ኢንተር ትሉታላችሁ። ኦኬ ምንድነው እያለኝ ያለው? ዳታቤዛችን ባለፈው ክሬት ስናደርግ ይሄን ዳታቤዝ ስኩል የሚለውን የመጀመሪያውን
አፐር ኬዝ አድርገን ነበር የወሰድነው። ይችኛዋን ኤስ ካፒታል አድርገን ነበር የወሰድነው እና ይሄ ዳታቤዝ አለ ራሱ እና አዲስ ክሬት ማድረግ አያስፈልግህም ምናምን ምንድነው እያለኝ ያለው። ስለዚህ እዚህ ጋር ላድርገው ዩዝ ልበልና ይሄን ራሱን ላድርገው። ኦኬ ስዊች ካደረገ በኋላ ይሄኛውን ዳታ ፔስት ላድርገው። ለምንድነው እንደዛ እያለኝ ያለው? ኬስ ሴንሲቲቭ ስለሆነ እዚህ ጋር ኤስን ስሞል ስላደረኳን ነው። ሶ አሁን ኢንተር ልበለው። እንደምታዩት አክኖሎጅ አድርጓል፣ መዝግቧል። ከዚህ የምትረዱት ምንድነው ግን የዳታቤዝም ሆነ የኮሌክሽን ስም እዚህ ጋር ስትሰጡ በትክክል ክሬት ያደረጋችሁትን ስም አፐር ኬዝ እና ሎወር ኬዙን በትክክል ማድረግ አለባችሁ። አሁን እኔ ጋር የተፈጠረው ምንድነው ይቺ ዳታቤዙን ክሬት ሳደርግ አፐር ኬዝ ናት። አሁን ደግሞ እኔ ሎወር ኬዝ አድርጌ ስለተጠቀምኩት ነው እንደዛ እያለኝ ያለው። እዚህ ጋር ማየት እንችላለን። ይሄው ስኩል አፐር ኬዝ ነች። እኔ ግን እዚህ ጋር ምን አደረኩት? ሎወር ኬዝ። ከዛ ይሄን አለኝ ማለት ነው። መልሼ በትክክለኛው አፐር ኬዝ አድርገው ደግሞ እንደዚህ ተቀበለልኝ። ሶ እንደዚህ አይነት ነገሮችን አንዳንዴ ስለምንዘናጋ ጥንቃቄ ማድረግ ያስፈልጋል ማለት ነው። ሶ በዚህ መንገድ ምን አድርጎልኛል? አሁን ተቀበለልኝ ማለት ነው። ኦኬ እስኪ እንየው። አሁን የመዘገብነውን ደግሞ እንየው። ዲቢ ዶት መጀመሪያ ክሊር ላድርገውና ዲቢ ዶት ስቱደንትስ የሚል ኮሌክሽን ነው ያለኝ። ዶት ፋይንድ ኦኬ እዚህ ጋር እንምጣና እንየው። አሁን መጨረሻ ላይ የመዘገብነውን እንግዲህ እንየው። እዚህ ጋር የራሱ ዩኒክ አይዲ ሰጥቶታል። ከዛ ስሙ አበበ ይባላል። ኤጅ 23፣ ስኮር ደብል አድርገን የተጠቀምነው 94.5። ሬጉላር ተማሪ ነው አይደለም፣ ፎልስ። ሬጂስትሬሽን ዴቱን ይዩት። ሬጂስትሬሽን ዴቱን 2026 02 ቀኑ 05። ከዛ እንደምታዩት ኢቲሲ ታይም ስታምፑን አስቀምጦልናል ማለት ነው። ኒው ዴት ነበር ያልነው፣ የመዘገብንባትን ሰዓት ራሱን የወሰደው ማለት ነው። ግራጁዌሽን ዴቱን ናል ነው ብለናል። እየተማረ ያለው ኮርስ እነዚህ 3 ኮርሶች ነው። አድሬሱ ደግሞ እዚህ ጋር እንደምታዩት ስትሪት 34 አዲስ ይላል፣ ሲቲ እንደዚህም ደግሞ ዚፕ ኮድ አለው። በዚህ መንገድ የተለያዩ ዳታ ታይፖችን በቀላሉ ምን ማድረግ እንችላለን? መጠቀምና ወደ ሞንጎዲቢ ሬጂስተር ማድረግ እንችላለን ማለት ነው። ኦኬ አሁን የመዘገብነውን ዳታ ደግሞ ኮምፓሳችን ላይ ሄደን ማየት እንችላለን። ስለዚህ እዚህ ኮምፓስ የሚለው ላይ ትገባላችሁ። ሪፍሬሽ እዚች ጋር ሪፍሬሽ አድርጉት መጀመሪያ። ከዛ ስኩል የሚለው ላይ ግቡ። ስቱደንትስ የሚል አለ። ከዛ የመዘገብናቸውን እያንዳንዱን እዚህ ጋር እናያለን። ኦኬ እዚህ ጋር እንደምታዩት አሁን የመዘገብነው ዳታ እያንዳንዱ አለ። እዚህ ጋር ስንመጣ ይሁት እንግዲህ ዳታ ታይፑን ራሱ ያስቀምጥላችኋል። ኮርስ ላይ አሬ ነው አለ፣ 3 ቫልዩ አለው። ክሊክ አድርጋችሁ ስትገቡ የራሱ አሬ እንግዲህ ኢንዴክስ ስላለው ኢንዴክሱን አስቀምጦልናል። 0 1 2 ብሎ አስቀምጦ ኤችቲኤምኤል ጃቫስክሪፕት እንደዚሁም ሲኤስኤስ የሚል ቫልዩ አለ ይላል። እዚህ ጋር ደግሞ ኦብጀክት አድሬስ የመዘገብንበት ነው። አድሬስ ኦብጀክት የሆነ ነው ይላል። እዚህ ጋር እንደምታዩት ስትሪት 34 አዲስ ይላል፣ ሲቲ አዲስ አበባ፣ ዚፕ ኮድ ደግሞ ይሄን የሰጠነው ቫልዩ ይዟል ማለት ነው። ስለዚህ እዚህ ጋር አሬ ተጠቅመናል፣ እዚህ ጋር ኦብጀክት ተጠቅመናል። ሌሎች ደግሞ እዛው ቅድም እንደነገርኳችሁ በዛ መንገድ በዚህ ኮምፓሳችንም ላይም የመዘገብነውን ነገር ምን ማድረግ እንችላለን፣ በዚህ መንገድ ማየት እንችላለን ማለት ነው። ሶ ለዛሬ እንዳይረዝም እዚህ ጋር ላቁምና በቀጣይ ደግሞ ሌሎች ዳታቤዝ ላይ ልናደርጋቸው የምንችላቸውን ብዙ ነገሮች አሉ ይዤላችሁ የምመጣ ይሆናል ማለት ነው። ለዛሬ እዚህ ጋር ይብቃን። ቪዲዮ ከተመቻችሁ ላይክ እንደዚህም ደግሞ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሐሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታስቀምጡልኝ ትችላላችሁ ማለት ነው። በቀጣይ በሌላ ክፍል እስከምንገናኝ ድረስ መልካሙን ሁሉ ተመኘውላችሁ። ባይ ባይ።